የኮምፒውተር ቴክኖሎጂን ለመቀላቀል ዲግሪ፣ ዲፕሎማ፣ ማስተርስ ግዴታ አይደለም። ለበለጠ እውቅናና ጥልቅ የሆነ እውቀት ለማግኘት ወይ ደግሞ ሳይንሳዊ ምርምር ለማድረግ እናንተ ሶሻል ዲፓርትመንትን ብትሆኑ ምንም ካሁን በፊት ስለ ቴክኖሎጂ ምንም አይነት ግንዛቤ ባይኖራችሁ እነዚህ ከተዘረዘሩት የቴክኖሎጂ ዘርፎች ውስጥ ለመማር የሚያግዳችሁ ነገር የለም። ለምሳሌ ኮምፒውተር ሳይንስ፣ ሶፍትዌር ኢንጂነሪንግ፣ ኢንፎርሜሽን ቴክኖሎጂ፣ ሳይበር ሴኩሪቲ፣ አርቲፊሻል ኢንተለጀንስ በሀገራችን ደረጃ ከአጫጭር ስልጠና እስከ ማስተርስ ፕሮግራም ድረስ የሚሰጡ ዲፓርትመንቶች ናቸው። ነገር ግን ግዴታ እናንተ እነዚህን እስከ ማስተርስ ፕሮግራም ድረስ መሄድ ሳይጠበቅባችሁ በአጫጭር ስልጠናዎችን በመማርም ብቁ መሆን ትችላላችሁ። ለምሳሌ ሶፍትዌር ኢንጂነሪንግ መማር ለምትፈልጉ፣ ሳይበር ሴኩሪቲ መማር ለምትፈልጉ፣ ኮምፒውተር ሳይንስ መማር ለምትፈልጉ እዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ። በዛ ገብታችሁ መማር ትችላላችሁ። ሰርቲፊኬት ማግኘት ትችላላችሁ። ዲፕሎማ ማግኘት ትችላላችሁ። ሌሎች ሙሉ ኮርሱንም መማር ትችላላችሁ። ሌላኛውና የመጨረሻው በዚህ ለእናንተ ማስተላለፍላችሁ ነገር እናንተ ወደ ቴክኖሎጂ ስትቀላቀሉ መረዳት ያለባችሁ ነገር ፕሮጀክት ላይ ፎከስ ማድረግ አለባችሁ። ሶፍትዌር ኢንጂነሪንግ እየተማራችሁ ከሆነ ፕሮጀክት ላይ ፎከስ አድርጉ። ዳታ ሳይንስ እየተማራችሁ ከሆነ ፕሮጀክት ላይ ፎከስ አድርጉ። ሌሎችንም የቴክኖሎጂ ትምህርቶችን ሜንቴናንስ ሊሆን ይችላል፣ ኔትወርኪንግ ሊሆን ይችላል፣ ሳይበር ሴኩሪቲ ሊሆን ይችላል፣ አርቲፊሻል ኢንተለጀንስ ሊሆን ይችላል፣ ፕሮምፕት ኢንጂነሪንግ ሊሆን ይችላል። እነዚህን ዘርፎች ስትቀላቀሉ ግዴታ ታርጌት ማድረግ ያለባችሁ ፕሮጀክት ላይ እንጂ ወረቀት ላይ መሆን የለበትም። ሲቪቴክ ሶሉሽን